أوفسي أوفسي صبري وهنداه الردبري ني أركتا بورو أجري ታያሉ የሚለውን ለማንሳት ፈልጌ ነው። እንደሚታወቀው በአምና በዚህ ሰዓት ከጥቅምት 24 ጀምሮ በአማራ ክልል የኦሮሞ ብሔረሰብ አስተዳደር ላይ ጁንታና ሸኔው አካባቢውን የተቆጣጠረበት ሁኔታ ነበረ። ከዛም የሰው ህይወትና የንብረት ውድመትም የደረሰበት ሁኔታ ነበር። ሆኖም ግን ያው ጀግናው የመከላከያ ሰራዊታችን መልሶ አካባቢውን ከተቆጣጠረ በኋላ ህግ የማስከበር ስራ የተሰራበት ሁኔታ አለ። ይሄንን ህዝቡ በደስታ ከመንግስት ጋር ሆኖ ህግ እንዲከበር የሰራበት ሁኔታ ቢኖርም ነገር ግን ጥቂት የመንግስትን ካባ በመልበስ ጥቂት አካላቶች የመንግስት ተቋምንም የማይወክሉ መንግስትንም የማይወክሉ ጥቂት አካላቶች ግን የግል ፍላጎታቸውንና ቂማቸውን ለመወጣት የተጠርጣሪ ናችሁ በሚል ማህበረሰቡን በፖሊስ ጣቢያ ከታሰሩ በኋላ ከዛው ጥተው የመረሸን የጅምላ ጭፍጨፋ የተካሄደበት ህግ ሳይፈርድ በራሳቸው ጭፍጨፋ ያካሄዱበትና ያ ብቻ አይደለም ህዝቡ ወይም ደግሞ በዞኑ ታሪክ ተካሂዶ የማያውቅ አርቲስቶችም ጭምር ሳይቀሩ የቶክስ መለማመጃ እንዲያደርጓቸው የአርሶ አደሩን ህይወት የቶክስ መለማመጃ እንዲያደርጉት የተደረገበት ሁኔታ ነው ያለው። ይሄ ብቻ አይደለም፣ በግፍ መገደላቸው ያለ ፍርድ መጨፍጨፋቸው አንድ ነገር ሆኖ ወላጆቻቸው ወይም ቤተሰቦቻቸው ሀዘናቸውን በቅጡ እንዳይወጡ እንዳይቀበሩ አስክሬኑ ለሁለት ወር ያህል እንዲቆይና በጅብ እንዲበላ የተደረገበት ሁኔታ ነበረ። ያው ይሄንን የሰብአዊ መብት ኮሚሽንም ኮንፊርም ያደረገው ስለሆነ እነዚህ አካባቢዎች ላይ እንዴት ነው ፍትህን ለማስፈን እየተሄደ ያለው የሚለው ማንሳት ፈልጋለሁ። ከዚሁ ጋር ተያይዞ እነዚህ ጥቂት አካላቶች ማህበረሰቡ እንደራሱ የሚወደውንና ብዙ ሀብቶችን አፍስሶ የሚገዛቸው ወይም ደግሞ በህጋዊ መንገድ ከመንግስት የታጠቃቸው መሳሪያዎች አሉ። እነዚህ መሳሪያዎች ህግን ለማስከበር ነው በሚል ስም ተወስደው ወደ መንግስትም ካዝና ሳይገቡ ለማህበረሰቡም ሳይመለሱ እኒህ ጥቂት አካላቶች ወደ ግል ካዝናቸው ያስገቡበት ሂደትና ህዝቡ በቅሬታ አሁንም ፍትህ አላገኘንም። أوفسي أوفسي صبري وهنداه الردبري ني أركتا بورو أجري